ስሜ አላምረው ይርዳው እባላለሁ። የአገው ብሔራዊ ሸንጎ ሊቀመንበር ነኝ። የአገውና የቅማንት ትግል ወይም ደግሞ የማንነትና ራስን በራስ የማስተዳደር የክልልነት ጥያቄ ትግል እንደተባለው ረጅም ጊዜ ወስዷል። ያው አሁንም እሱ እንደቀጠለ ነው ያለው። የህገ መንግስቱ መንፈስ እያንዳንዱ ብሔር ብሔረሰብ እና ማንኛውም ዜጋ ህገ መንግስቱ በሰጠው መብት ልክ ይከበራል። ነገር ግን በእኛ ሀገር ውስጥ ህጉ የሚከበረው በገዢዎች ፍላጎት በመሆኑ በአማራ ክልል ውስጥ የሚገኙ ቅማንት አገዎችና አዊ ህምራ ቀደም ብሎ ጀምሮ የክልል ጥያቄ ይገባናል የሚል ጥያቄ እያቀረቡ ነው ያሉት። እንደኛ ፍላጎታችን በሰላማዊና በሰላማዊ መንገድ ህገ መንግስቱ በሚፈቅደው ሁኔታ ብቻ መብታችን ይከበራል ብለን ነበር የጠበቅነው። ነገር ግን የኛ መብት ባለቤቶች ልንሆን አልቻልንም። ሌሎች ናቸው በእኛ መብት የሚወስኑት። ተሿሚዎቹ ሌሎች ናቸው። መብት መጠየቅ አትችሉም የሚሉት ሌሎች በመሆናቸው እስካሁን ጊዜ ያው እንደ ተጠየቀውም ትግሉ ረጅም ጊዜ ሊወስድ ችሏል። እስካሁን ድረስ ተሳክቷል ማለት አይቻልም። የተደረገው ነገር ምናልባት የክልልነት ጥያቄው ከፖለቲከኞች ትግል አልፎ የህዝብ ትግል ሆኗል። ህዝቡ በየቦታው ኮሚቴ እያቋቋመ የክልልነት ጥያቄውን እየጠየቀ ነው ያለው። በአማራ ክልል ውስጥ የሚገኙ የአገው ተወላጆች በአሁኑ ሰዓት በምን ሁኔታ ነው የሚገኙት የሚለው ያው ከመቼውም ጊዜ በበለጠ የአገው ህዝቦች በአሁኑ ሰዓት ከፍተኛ አደጋ ተደቅኖባቸዋል። በተለይም ደግሞ እጅግ በጣም ከክልሉ ውስጥ በሰላማዊነቱ የሚታወቀው የአዊ ብሔረሰብ ዞን በአሁኑ ሰዓት በከፍተኛ የአደጋ ከበባ ውስጥ ነው ያለው። በየጊዜው ሰው ይሞታል፣ ንብረት ይዘረፋል፣ መፈናቀል አለ። በጣም በሚገርም ሁኔታ የደረሱ ሰብሎች በእሳት ተቃጥለዋል። ሴቶች ይደፈራሉ። ምንም የማይፈጸም የግፍ አይነት የለም። ይህ ሁሉ የሚሆነው አገዎች በራሳቸው በኖሩበት በቀያቸው በሰፈራቸው ነው። አገዎች የትም ቦታ ሄደው ማንንም አጥቅተው አያውቁም። ነገር ግን የጽንፈኛው ኃይል አገዎች ከኛ ጎን ሆነው አልተዋጉም በሚል እሳቤ አገውን ማጥቃት እንደ ዋና ስራው አድርጎ ይዞታል። ተከታዮችም ይህን ነው የሚያደርጉት። አሁንም አጧጥፎ ቀጥሏል። በማህበራዊ ሚዲያ በቲክቶክ በመሳሰሉትም ያው የአማራ ህዝብ ጠላት እንደሆነ ተደርጎ ስለ አገው ህዝብ ብዙ እየተነገረ ነው ያለው። ብዙ ጥቃት እንዲደርስ ቅስቀሳ እየተደረገ ነው ያለው። ይሄ ሁሉ የሚደረገው አገዎችን ለማጥፋት ነው። መጀመሪያ ደረጃ የአገውን ህዝብ አክብረው አብረው ለመኖር የሚገባውን ክብር ሰጥተው አልኖሩም። አሁን ደግሞ በጦርነቱ የአገው ህዝብ የነሱን ወይም እነሱ የተጫሩትን እሳት አብሮ እንዲቃጠል ይፈልጋሉ። ከዚህ በፊት እንደሚታወቀው አማራ በሚፈጥራቸው ወይም አማራ ፖለቲከኞች በሚፈጥሯቸው ጸቦች ወይም ደግሞ በየትም እየሄዱ በሚያመጧቸው ጥላቻዎች የአገው ህዝብ ወይም በክልሉ የሚኖሩ የአገው ህዝብና ሌሎቹም ከአማራ ልጆች ጋር ሆነው ሲሞቱ ሲዋደቁ ነው የኖሩት። ነገር ግን አሁን የአገው ህዝብም ሆነ ሌሎቹ በአማራ ክልል ውስጥ የሚኖሩ አማራ ያልሆኑ ህዝቦች እየነቁ መጥተዋል። በአግባቡ መብት ተጠቃሚ አይደለንም፣ በመብታችን እየተጠቀምን አይደለም። ክልሉ የአማራ ክልል ነው ከነስሙ፣ ስሙ ጨምሮ አይወክለንም። አሁን ግን ጦርነትና ሌላ ችግር ሲኖር ሁላችንም የአማራን ህዝብ ተብለን እንዋደቃለን።
ከዚህ በኋላ ግን አንደኛ ስለ ራሳችን መብት ነው የምንሞተው። ሁለተኛ ደግሞ ባላመንበት ጦርነት የአማራን ጸብ ለማብረድ መጠቀሚያ አንሆንም የሚል አቋም ይዘዋል ብዙዎቹ። በዚህ አንጻር የከሚሴ ኦሮሞዎችም ከአማራ ጽንፈኛ ጎን አይደሉም። ሌሎችም አገው ደግሞ በተለየ ሁኔታ ይህን አናደርግም ብለዋል። ነገር ግን አሁን በተለየ ሁኔታ ከሁሉም በተለየ ሁኔታ የአገው ዞኖች የቅማንት ዞኖች ላይ በከፍተኛ ሁኔታ እየተሰራ ነው ያለው፣ እየሰሩ ነው ያሉት። በአዊ ዞን እንዳልኩሽ በብዛት ማጥቃቱን በሰፊው ተያይዞታል። በሌሎቹ አካባቢ ደግሞ ማባበል፣ ማታለል፣ ማስፈራራት አንዳንድ ጊዜም በማስገደድ ጭምር የጽንፈኛውን ዓላማ አስፈጻሚ ሆነው እንዲሰለፉ እየተደረገ ነው ያለው። በጣም ግራ የገባው ነገር ነው ያለው። ምክንያቱም ወይ ወገኖቻችን ናችሁ እናከብራችኋለን፣ ያለፈው ያጠፋነውን ነገር ይቅርታ ብለው ጠይቀው ከዛ በኋላ ከአገው ሕዝብ ጋር አብረን መስራት እንፈልጋለን። ይሄ ጥሩ ጥያቄ ነው። የአገው ሕዝብ መቀበል አለመቀበል የአገው ሕዝብ መብት ቢሆንም ግን እንደ ሰው የአገው ሕዝብ የሚያስፈልጋቸው ከሆነ የአገው ሕዝብ ከጎናችን ተሰለፈ፣ አጥፍተናል፣ እንክሳለን ብሎ መምጣት አንድ ነገር ነው። ግን ምንም እንዳላደረጉ ሆነው አሁን እያደረጉ ያሉት በቃ የአገው ሕዝብ መጥፋት አለበት ከእኛ ጎን ካልቆመ የሚል ከፍተኛ የሆነ ፕሮፓጋንዳ እየሰሩ በተግባርም ደግሞ ሕዝቡን እያጠፉት ነው ያሉት። የመሬት ወረራዎችን ያካሂዳሉ። የማያደርጉት ነገር የለም። ልዩ ልዩ ስሞችን ይሰጣሉ። የኦሮሞ ተላላኪ ነው አገው ይላሉ። ድሮ እኛ ነበርን የፖለቲካ ፓርቲዎችን ነበር የኦነግ ተላላኪ፣ የኦሮሞ ተላላኪ የሚሉት። አሁን ደግሞ ሕዝቡን በጅምላ ሲጀመር አገው የሆነ ሁሉ አገው ሸንጎ እያሉ ነው እንደ ወንጀለኛ የሚቆጥሩት። አገው ሸንጎም ህጋዊ ፓርቲ ነው እንደምታውቂው፣ ሽብርተኛ አይደለም። ነገር ግን እነሱ ሕዝቡንም እንደዛው አገው ብሔራዊ ሸንጎ በመብቱን ተጠቅሞ ህገ መንግስት የሰጠውን መብት ተጠቅሞ እንዳይንቀሳቀስ ለአመታት አግደውት ቆይተዋል። በኃይልም በተለያየ ሁኔታ ህዝቡንም የአማራ ህዝብ ከፍተኛ ጥላቻ እንዲኖረው ለአገው ብሔራዊ ሸንጎ በማድረግም የአገው ህዝብ እንደዚሁ እንዲሆን እያደረጉ ብዙ ሞክረዋል። አሁን በዚህ በተለይ ይሄ ጦርነቱ ከመጀመሩ ትንሽ ወራት ቀደም ብሎ ጀምሮ የአገው ተወላጅ የሆኑ በአማራ ክልል በፒፒ ስልጣን ላይ ያሉትን ሸንጎ ነህ እያሉ መገምገም ጀመሩ። ከዛ አሁን አገው የሆነው ሁሉ አገው ብሔራዊ ሸንጎ ነው፣ አገው ሸንጎ ነው የሚባለው። ይሄ ደግሞ የማጥቂያ ስም ነው። በጣም ከፍተኛ ችግር ውስጥ ነው በአጠቃላይ አገው ያለው። ፌዴራል መንግስቱም የአገውን ህዝብ ምን እያደረገው ለምን እየተጠቀሙበት እንዳለ እኛ በደንብ አሁን እየቆየ የገባን ያለው። ምክንያቱም የአገው ህዝብ መብቱ እንዲጎናጸፍ ሳይሆን አማራን ለማስፈራራት እንደ ካርድ ነው እየተጠቀመበት ያለው። ልክ የአማራ ትግል ወይም አማራ በፒፒ ላይ ሲነሳ የአገውን ትግል የሚደግፉ ነው መታየት። አማራ ዝም ወይም ደግሞ ከፌዴራል መንግስቱ ጋር ደግሞ የፖለቲካ ኃይሎቹ የአማራ ፖለቲካ ኃይሎች ሲስማሙ የአገውን ጉዳይ የአገውን ትግል ኢግኖር ማድረግ መርሳት፣ እንደዚህ አይነት ነገር ነው እየተያያዘ ያለው። ህገ መንግስቱ እንደዚህ አይልም። ማንም ሰው ማንም ህዝብ ማንም ብሔረሰብ በማንኛውም ጊዜ መብቴን እፈልጋለሁ ራሴን በራሴ አስተዳድራለሁ ካለ ምንም ቅድመ ሁኔታ የህዝበ ውሳኔ ማድረግ ነው እንጂ የፖለቲካ ጨዋታ መጫወቻ አድርጎ ህዝብን መጠቀም በጣም ትክክል አይደለም። አሁን የፌዴራል መንግስቱ የፖለቲካ መጫወቻ ነው ያደረገው። አገውን የሴራ መጫወቻ አድርጎ ይዞታል። አንድም እንኳን መብታችን እንድንጠቀም እየተፈቀደ አይደለም። ስለዚህ ከዚህ አንጻር የአገው ህዝብ አሁን በራሱ መንገድ ራሱን ነጻ ማውጣት እንዳለበት ወደ ማመን የደረሰበት ደረጃ ላይ ነው። ዞሮ ፋኖ እንግዲህ የፋኖ የአማራ ህዝብ ልጅ ነው። ፋኖ
እኛ ከፋኖ ጋር አይመስለኝም ጉዳዩ ያለው ፋኖ ላይ አይደለም። ፖለቲከኞቹ ናቸው። ፖለቲከኞቹ ፋኖን የቀረጹበት መንገድ፣ ፋኖን ያሰማሩበት መንገድ በጣም የተሳሳተ ነው። የአገው ሕዝብ ለፋኖ ጠላት እንደሆነ አድርገው ነው የሚያስቡት ወይም ደግሞ እንዲያስብ ያደረጉት እንጂ የአገው ሕዝብ በአሁኑ ሰዓት ፋኖን በጠላትነት አይደለም የሚያየው። የአገው ሕዝብ ገለልተኛ መሆን ነው የፈለገው። ምክንያቱም የአገው ሕዝብ በዚህ ስርዓትም ሆነ ባለፈው ስርዓት ተጠቃሚ አይደለም። ስለዚህ ተጠቃሚ አይደለም። በአማራ ፖለቲከኞች ደግሞ የበለጠ የተጎዳ ሕዝብ ስለሆነ እነሱ በጫሩት እሳት ውስጥ ገብቶ መንደድ አይፈልግም። ሌላም ደግሞ የአገው ራሱ የፖለቲካ ባህሪ አለው። የአገው ሕዝብ አስተዋይ ነው። የአገው ሕዝብ በጣም መንግስትን የሚያከብር ነው። ስርዓትን የሚያከብር ነው። መብቶቹ ሁሉ በህጋዊ መንገድ መጠየቅ አለብኝ ብሎ የሚያምን ሕዝብ ነው። ስለዚህ በጣም ከዚህ በተቃረነ ሁኔታ የቆሙት የአማራ ፖለቲከኞች የአማራን የድሃ ልጆች ያልሆነ ነገር እየነገሩ ወይም ደግሞ ጥላቻ እያስተማሩ የጥላቻ ፖለቲካ ነው በአጠቃላይ የሚያስተምራቸው። ባልሆነ ጽንፍ ሄደው ወገኖቻቸው አገዎችን እንዲያጠቁ ለዚህ አብቅተዋቸዋል። ስለዚህ የአገው ሕዝብ ከፋኖ ጋር ጥላቻ የለውም። ከማንኛውም የአማራ ሕዝብ ልጅ ጋር ጥላቻ የለውም። አላማቸው ሊለያይ ይችላል። ነገር ግን የአገው ሕዝብ ጠላት የሆኑት ገዦቹ ናቸው። እነዚህ ገዦቹ በተለያየ ስም እየተቃየሩ አዴፓ፣ አዴን ማነው አዴፓ በአዴን እየተባሉ አሁን ደግሞ ብልጽግና እየተባለ በተለያየ ስም ከፌዴራል መንግስቱ ጋር ቁርኝት ፈጥረው የአገውን ሕዝብ እያጠቁ ነው የሚኖሩት። አሁን ደግሞ የአማራ ሕዝብ ያለውን የፖለቲካ ጥያቄ በአገው ሕዝብ ላይ እንዲበቀል ጭምር እያደረጉ ነው ያሉት። ይሄ እጅግ በጣም የማይሳካም ነው፣ የሚያሳዝንም ነው። ምክንያቱም የአገውና የአማራ ሕዝብ በአንድ ቦታ የሚኖሩ ሕዝቦች ናቸው። በመልክ ልትለያያቸዋችም። ስለዚህ ራሳቸው ናቸው አገው መሆናቸውን የሚያውቁት እንጂ እነዚህን ሕዝቦች አገው ነውና ሂደህ አጥቃ እያሉ መላክ፣ አገው ነውና የአገውን ታሪክ ሂደህ ስረቅ፣ ዝረፍ፣ ንብረቱን ቀማ ማለት ዞሮ ዞሮ የሚያዋጣ አይደለም። ለአጭር ጊዜ ካልሆነ በስተቀር የአገው ሕዝብ ራሱን ነጻ ማውጣቱ አይቀርም። በጠቅላላ ይሄ ከደርግ ውድቀት በኋላ የተደረገው የመንግስት አወቃቀር የህዝብ ፍላጎትን ያማከለ አይደለም። በህዝቦች ፍላጎት አለ። በጭፍለቃ ነው። በጭፍለቃ ማለት እያንዳንዳቸው የራሳቸው ባህል የራሳቸው ወግ ያላቸውን ህዝቦች በአንድ ተጨፍልቀው ለነሱ ተጠቃሚነት ሳይሆን ኢህአዴግ ላቋቋመው ብአዴን ለሚባል ወሮ በላ ቡድን የሚያገለግሉ እንዲሆኑ የተደረገው። በአማራ ክልል ውስጥ ለምቷል ካልክ ማን ነው ካልሽ የብአዴን ቤተሰብ የዚህ በኋላ ላይ አዴፓ የተባለው ቤተሰብ አሁንም የአማራ ብልጽግና ቤተሰብ ብቻ ነው። የአማራ ህዝብ ለምቷል ብሎ ለመናገር የሚችል ሰው ካለ አላቅም። እኔ ግን እንዳለ ማንም አውቀው። ለምሳሌ እኛ ሸዋን መውሰድ እንችላለን። ሸዋ ከደርግ በፊት የተዘረጋ ወደ ደስ የሚሄድ መንገድ አለ። ይሄ ለሸዋ ዝኖ የተሰራ ሳይሆን አገር አቋራጭ መንገድ ነው። ከዚህ ውጭ የሆነ የልማት መንገድ በዚች በቅርብ 10 ዓመት ውስጥ የተሞከሩ ካልሆኑ በስተቀር በፍጹም የለም። በመለጋገም እንደምናገረው አንኮበር እንኳን እዛው አጠገባቸው ሆኖ በትንሽ ኪሎ ሜትር በጣም ታሪካዊውና የአጼ ምኒልክ ቤተ መንግስት የነበረ አንኮበር በአግባቡ መንገድ ኖሮት አይደለም፣ በፒስታ ነው የምትሄጂው። ምንም አይነት ልማት የለም ሸዋ ውስጥ። ወሎ ውስጥ ብትሄጂ እንደዛ ነው። አሁን በተለይ እነዚህ መስመሮች በደንብ ስለማውቃቸው ነው የምነግርሽ። ህዝቡ እኔ በሚገባኝ ጎጃምንም በተወሰነ መልኩ አውቃለሁኝ። ምናልባት በሞጣ በኩል የተሰራ አስፋልት አለ፣ ከወሎ ወደ ባህር ዳር ይሄዳል።
በቅርብ ጊዜ እሱም ያለቀ አይመስለኝም። ከዛ ውጭ ግን ነባሮቹ ናቸው ያሉት። ለህዝቡ የተደረገ ልማት የተለየ ነገር የለም። ማንኛውም ዞን ቢሆን። ስለዚህ ያገዎቹ ደግሞ በጣም የተለየ ነው። ይሙት በቃ የተፈረደባቸው ናቸው። ራቁታቸውን አድርገው ሀብታቸውን አውጥተው እንዳይጠቀሙ አድርገው ከዛ በኋላ ለማኝ ይሏቸዋል። ለምሳሌ ዋግን ብንወስድ ዋግ ውስጥ በጣም ከፍተኛ የሆነ ሀብት አለ። የከርሰ ምድር ሀብት አለ። ይሄ ሀብት ማንም ያውቃል እንዳለ። ግን የአማራ ክልል መንግስት እዛ ልማት እንዲካሄድ አይፈልግም። ለምሳሌ በሀገር አቀፍ ደረጃ በጠቅላይ ሚኒስትር ኃይለማርያም ጊዜ ልዩ የሆነ ደረጃው በጣም ከፍ ያለ የብረት ማዕድን ዋግ ላይ ተገኝቶ በሚኒስትሮች ምክር ቤት ሁሉ እንዲለማ ጸድቋል። ግን የአማራ ክልል እንዲለማ አይፈልግም። እኔ 500 ምናምን ሺህ ብር አውጥቼ ግራናይት አስጠንቻለሁ። ባጭሩ ብነግርሽ ለራሴ ምሳሌ ያን ሁሉ ያስጠናቱን ዶክመንት የአማራ ክልል ማዕድን ቢሮ ምን ብለው እንደመለሱኝ ታውቂያለሽ? ለምንድነው አበርገሌ ዋግ ሂደህ ይህንን እንትን የምታደርገው? ለምን እዚህ አባይ ሸለቆ ቡሬ ለምን አትፈልግም አለኝ እዛ የቢሮ ኃላፊው። አይ አገሬ ስለሆነ ነው አልኩ። አገሬ ይስጥ ብሎ ይህንን የሚያክለውን ዶክመንት አፍንጫ ላይ ነው ወረወረልኝ። ስለዚህ ዋግ ጠላታቸው ነው። እኛ ደግሞ ጠላታችሁ ከሆንን በቃ ተውን። እኛ ራሳችን እንልማ እንደህይም ራሳችን ሞከረ የራሳችን እድል እየጠሉን አትለዩን ይላሉ። ዝም ብላችሁ አሽከር ሁኑ፣ የኛ አገልጋይ ሁኑ፣ በእናንተ ስም በጀት እንብላ፣ በእናንተ ልጆች ጦርነት እንዋጋ። ይሄ ነው እንጂ ህዝባችን ቢወዱት እኛ ምንም አልነበረብንም። ስለዚህ ቅድም ያልሽውም ይሄ ከመዋቅሩ ጋር የመጣ ነው። በጠቅላላ በምንም ተአምር አንድ ሊሆን የማይችል ህዝብ ነው። ግን ምን አደረጉ? አማራ የሚል ስም የሁሉንም የማይወክል አገውንም የማይወክል ከሚሴውንም የማይወክል በተለይ ወሎዬነት ላይ ያለውን ውክልና የማይመጣጠን። ለምሳሌ እኔ ወሎዬ ነኝ። የወሎ የሜላስታገው የሚባለው ነኝ። እኛ በአባቶቻችን በታሪክ ውስጥም ወሎ ውስጥ ባገውነታችን ተጠቅተናል የሚል ሰምቼ አላውቅም። በህይወቴ በእድሜም ሳቅ ብዙዎቹ ወሎን ሲያስተዳድሩ የነበሩት የዋግና የላስታ ሰዎች ናቸው። ወይ እኩል ነው የሚያስተዳድሩት ከሌላ ወሎዬ ጋር፣ አንዳንዴም ይበልጣሉ። በቅርብ በኢህአዴግ ጊዜ እኔ አውቃለሁ ወሎን የሚያስተዳድሩ የሰቆጣ ልጆች ለረጅም ጊዜ ኮምቦልቻን ያስተዳደረ። ኮምቦልቻ ህዝብ በጣም ለማስተዳደር በጣም የነቃ ከመሆኑ አንጻር በጣም ከባድ ነው። በፍቅር የሚወደው አስተዳዳሪ ኮምቦልቻ አስተዳዳሪ የነበረው ለረጅም ጊዜ የዋግ ልጅ ነው። ደቡብ ወሎን ሲያስተዳድሩ የነበሩ የዋግ ልጆች አሉ። ደሴ ከተማ ላይ ከፍተኛ ስልጣን የነበራቸው ዋግ ልጆች አሉ። አማራ ክልል ላይ እንኳንስና ባህር ዳር ከተማ ላይ አማራ ክልል ላይ አታይም። ወዲያው ነው የሚያባሯቸው፣ ወዲያው ነው ሌላ ነገር የሚያደርጉባቸው፣ ሌላ ስም የሚሰጧቸው። ስለዚህ እኛ የማንወከልበት ቦታ እዛ ጋር ምንድነው የሆነው? የሆነ ኤሊት ይፈጠራል። ያ ቡድን ያ ግሩፕ ለምሳሌ በአንድ ወቅት የጎንደር ሰው ካስተዳደረ ጎንደሮች ይሰበሰቡና ጠቅላላ አማራ ክልል የጎንደሮች ይሆናል። ከዛ በኋላ ተያይዞ የአማራን ሀብት ይበላሉ። የሆነ ጎጃሚዎች ከሆኑ የሆነ እንደዚህ እንግዲህ ገዱ ነው ከወሎ የሄደው የገዱ አስተዳደር ነው። የገዱ አስተዳደርም እዛ አውራጃው ላይ የነበሩትን ሰዎች እየወሰደ የሰበሰበበት ሁኔታ ነበረ። በተረፈ ሸዋ ብዙ ጊዜ አማራዎችም እንደሚናገሩት ሸዋ የአማራ ንግስና መሰረት አድርገው ነው የሚያስቡት። ሊካድ አይችልም። በርካታ ነገስታት የወጡበት ኢትዮጵያን ያስተዳደሩበት ከይኩኖ አምላክ ጀምሮ እነ ዘርዓ ያዕቆብ እና በርካታ እነ ገብረ መስቀል እነዚህም አሁንም እና አጼ ምኒልክ ከዛም በኋላ እስከ መጨረሻ የነበሩት ሁሉ የኢትዮጵያን በነገስታትነት የገዙት የሸዋ መኳንንት ናቸው። አማራ ክልል ከተቋቋመ በኋላ በትግል ወቅት መጥቶ በነገራችን ላይ ታጋይ የነበሩ ሰዎች ዘርም አገርም የላቸውም። እነዚህ ኢሂድን የነበሩት ማለት ነው። ስለዚህ ዮሴፍ ረታ የሚባል ሰውዬ ክልል ፕሬዝዳንት ሆኗል። ዝም ብለሽ እሱ ሸዋ ነኝ ሳይል ዝም ብለሽ ወደ ሸዋ ከወሰድሽው የተወለደው ሸዋ ነው።
ከዛ ውጪ ግን በወሳኝ ቦታ ላይ የሸዋ ሰው ተቀምጦ አያውቅም። ግርማ የሽጥላ ሁለተኛ ሰው ስለሆነ ነው የገደሉት። ግን አማራንን የአማራ መለያችን ሰሜን ሸዋ ነው ይላሉ አይደል? ሰሜን ሸዋ አማራ ክልል ውስጥ በአግባቡ አልተወከለም። ቢወከል ኖሮ አንድ ሰው ብቅ አለ ብለው ግርማን አይገሉትም ነበር። ግርማ ነው እንግዲህ በዚህ 30 ምናምን ዓመት ውስጥ ትልቅ ስልጣን ላይ የደረሰው ሰሜን ሸዋ። ደወሎ ብትይ እንደዚህ ነው። ዋግ ብትይ እንደዚህ ነው። ስለዚህ የክልል አመሰራራቱ በሴራ የተጎነጎነ ከዛ በኩል ራያን ለመውሰድ ኦፍላን ለመውሰድ ከዚህ በኩል ላስታን ለመውሰድ የተደረገ ሴራ ነው እንጂ ወሎ በየትኛው መስፈርት አማራ ክልል ውስጥ ሊገባ የሚችል አይደለም። ምናልባት ጥሩ የአስተሳሰብ ይኖራቸው ወይም ስለ አንድነት የሚያስብ ኃይል ያን ጊዜ ኑሮ ቢሆን ክልል የመሰረቱት አማራ ክልል ከሚባል ወሎ ቢባል ይሻል ነበር። ለምን ብትይኝ ወሎ የሚባለው ክልል ወይም ወሎ የሚባለው ክፍለ ሀገር የተለያዩ ብሔር ብሔረሰቦች የሚኖሩበት ከብሔራቸው ይልቅ ወሎዬነትን የሚያጎሉበት። እኔ አገር የት ነው ሲባል ዋግ ብዬ አላውቅም። ይሄ ክልል የሚባለው እስኪመጣ ድረስ ወሎ ነኝ የሚለው እዛ ጋር ያለ ትግሬም ወሎዬ ነኝ ነው የሚለው። ራያ ወሎዬ ነው የሚለው። ከሚሼ ወሎዬ ነው የሚለው። አርጎባ ወሎዬ ነው የሚለው። ይሄንን ነው ያጠፉት። ይሄንን አጥፍተው ይሄንን በጣም የሚዋደድ ማህበረሰብ ይሄንን በአንድ ወሎዬነቱ አምኖ ለሀገሪቷም ተምሳሌት የሆነ ወሎ ያገር ድባብ ተብሎ ተጽፎለታል። ይሄንን ድባብ ይሄንን የአንድነት ድባብ የፈጠረን ህዝብ ብትንትኑን አወጣው። ዛሬ እኮ አፋር ሄደሽ አፋርነቱ እንዳለ ሆኖ ወሎዬ ነኝ የሚል ነው ያለው። ይሄን ሁሉ አሳጥተው የማይተዋወቁ ግን ዝም ብለው አንድ የሆነ አማራ የሚባል ማንነትን እንዲያቀነቀኑና ሌላው ሁሉ ረስተው ሳይለሙ ሳያድጉ ምንም ነገር ሳይደረግላቸው አማራ ነኝ ብቻ እንዲሉ ይሄ ነው ሲሰበካቸው የነበረውና በአጠቃላይ አማራ ክልል ላይ የተደረገው የክልል መዋቅር በጣም የተሳሳተ በተለይ ወሎን ማፍረስ ያልነበረበት ነው። የኢትዮጵያ መንግስት ወሎ የኢትዮጵያ መገለጫ የኢትዮጵያዊነት ተምሳሌት ነው። ወሎን ማፍረስ አልነበረበትም። ወሎን አፍርሶ ይሄው እኛንም መከራችን ያሳየናል። ሌሎችም እንዲሁ እየተሰቃዩ ነው ያሉት። እንደምታውቂው ወሎ ውስጥ ምንም አንድም ግጭት ተነስቶ ማያውቀው አዊ ላይ ጦርነት ተካሄደ በማንነት፣ ከሚሴ ላይ በማንነት ጦርነት ተካሄደ፣ ራያ ላይ በማንነት ጦርነት ተካሄደ። ወሎ ሆኖ እኮ እንኳን ጦርነት ቅሬታ ኑሯቸው የማያውቁ ህዝቦች ናቸው። ባህላቸው ሁሉ እየተወራረሰ ወሎዬነት የሚባል ባህል የወረሰን ህዝብ ንጥልጥል አድርገው እንደዚህ ላያዩት። ጥያቄው እንግዲህ እንደገባኝ የወሎ ክልልነት መጠየቅ ክልል 3ን ለማፍረስ የተሰራ ሴራ ነው። አገው ብሔራዊ ሸንጎም ከህወሓት ጋር ይታማል። የብዙ ጊዜ የተባለ ነገር ነው። የወሎ ነው አዲሱ ነገር እንጂ መጀመሪያ ከራሴ ልጀምር። እኛ ለአገው ህዝብ መከራ ለቀደመው መከራ በፊት ለነበረው መከራ ህወሓትም ብአዴንም የአማራ ፖለቲከኞችም ሁሉም የሁሉም ሴራ ውጤት ነው ያገው መከራ። የሁሉም እንደነገርኩሽ ነው፣ ተመሳሳይ ነው። ስለዚህ እኛ ብዙ ማለት አልፈልግም። ብዙ ጊዜ በየሚዲያው ስለምጠየቅ እኛ ከህወሓት ጋራ የተሻለ ግንኙነት የፈጠርነው ህወሓቶቹ ቀደም ብሎ የነበረው ያገው ህዝብ በተለይም የዋግ ህዝብ በዚህ ሁኔታ እንዲገኝ የራሳችን አስተዋጽኦ ነበረው ተሳስተናል ስላሉ ሰው እንኳን አንድ የፖለቲካ ድርጅት አንድ ግለሰብ ይቅርታ ካለ
መቀበል አለብህ። ስለዚህ ህወሓትን በዛ መንገድ ተቀበል ነው። ህወሓት ከዛ በኋላ ደግሞ የአገው ብሔራዊ ሸንጎን ትግል ደግሞ እንዲጠቅም አድርጎ አገዘን። ለምሳሌ እኛ የትግራይን ቲቪ እንጠቀም ነበር፣ ዲደብሊው እንጠቀም ነበር፣ የድምፀ ወያኔን። ስለዚህ እኛ ህወሓት ከነበረ ስህተቱ ነበሩት የቀደምቶቹ የፈጸሙትን ስህተት ነው ብሎ አምኖ ከዛ በኋላ ደግሞ የምትታገሉ ከሆነ በሰላማዊ መንገድ ትግላቸውን እንደግፋለን ብሎ የሚዲያ ድጋፍ እያደረገልን ከህወሓት ጋር የማንሰራበት ምንም ምክንያት የለም። ህጋዊ ፓርቲ እያለ ማለት ነው። አሁንም ህጋዊ ፓርቲ የሚሆን ከሆነ ከህወሓት ጋር እንሰራለን። ነገር ግን የአማራ ፖለቲከኞች የነገርናቸውን በደል ያገው ህዝብ ተበድሏል፣ ስለዚህ ይቅርታ ብለን ልንክሰው ይገባናል። ህወሓቶች እኮ ይቅርታ እንክሳለን አሉት። ከዛ በኋላ በተግባርም በጀት መድበው አማራ ክልል እሪ ብሎ አልቀበልም ብሎ ነው የተመለሰው። ትምህርት ቤት ለመስራት ብር መድበዋል፣ መንገድ ለመስራት ብር መድበዋል። የአማራ ክልል አትልሙ ሌላም ሰው አልማችሁ ስለሆነ እኛን በቃ እኛ የግዞቱ ስለሆነ እንደፈለገ ስለሆነ በቃ ዝም ብላችሁ በራብ ብቻ ሙቱ፣ እኛ ማናለማችሁም ሌላ ማያለማችሁም ነው። እና በዛ መንገድ ተከልክለው ነው። በተግባርም አሳይተውናል ህወሓቶች እርቅን። በነገራችን ላይ እኔ ጀግና ማለት ጥልንም እርቅንም በአግባቡ የሚፈጽም ነው የሚል መጠመጥ ጀግና ሳይሆን ሴረኛ ነው። የአማራ ፖለቲከኞች ሴረኞች ናቸው። የአገው ህዝብ እንዲጠቀም አይፈልጉም፣ እነሱም አይጠቅሙም፣ ጉዳቱን ማየት ነው የሚፈልጉት። ስለዚህ የአማራ ፖለቲከኞች በመደጋገም ያቀረብንላቸውን ጥያቄ እየገፉ ህዝቡንም እንደገና በደላቸውን በፊት በኢኮኖሚ በተለያየ አሻጥር ነበር የሚበድሉት፣ አሁን በጥይት ሁሉ መግደል ጀመሩ። ለምን መብትን ትጠይቃለህ ብለው። ስለዚህ እኛ ከህወሓት ጋራ ልንሰራ የምንችልባቸው ነገሮች ሰፊ ናቸው። ለውጥ አለ። ህወሓት ተለውጧል ብለን እናስባለን። ከተለወጠ ደግሞ እሱ ጋር መስራት አለብን። እነዚህም የሚለወጡ ከሆነ እያየን ያለው እነሱ ግን አሁን የተለወጡት ወደ ከበደል ወደ ላቀ በደል አቁመህ አመንምነህ በችጋር በረሃብ ከመግደል ወደ በጥይት መግደል በየቤቱ እየሄደ እስከ መግደል ወደዚህ ነው ያደጉት። ይሄ ነው የወሎ ክልልነት ጥያቄን በተመለከተ እኔ የሚሰማኝ የወሎ ክልልነት ጥያቄ አሁን ከመፈጠሩ በፊት እኔ ለምሳሌ የአገው ብሔራዊ ሸንጎን ከማቋቋም በፊት ወሎ የወሎ ክልል ነው መጠየቅ ያለብኝ፣ መታገል ያለብኝ፣ ለአገው ነው መታገል ያለብኝ እያልኩ አስብ ነበረ። በዛ መሃል ብዙ የወሎ ልጆችን አነጋግሬያለሁኝ። ምክንያቱም በዛ መሃል የኔም አገው ይወጣል ከዚህ ጭቆና ከዚህ ከአማራ ፖለቲከኞች ሴራ ይወጣል ብዬ አስቤ ያነጋገርኳቸው ሰዎች ነበሩ። ብዙዎቹ ተንሸራተቱ። በጣም አደጋ ስለሆነ እውነታቸውን ነው። የአማራ ክልል አረመኔ መሪዎች ስለሆኑ ሊገፉ አልቻሉም። ነገር ግን አስተሳሰብ እየሰፋ ሲሄድ የአገው የቅማንት ጀግኖች ከኔ ሀሳብ ጋር የሚመሳሰል ጀግኖች አገኘው። ስለዚህ የአገዎችን አንድ ያደረገ ፓርቲ አቋቋመ። ስለዚህ የወሎ ክልልነት መጠየቅ ምንም ከጀርባው ሌላ ሴራ አያስፈልገው፣ ስለሚገባው ነው። ዘግይቷል ካልሆነ በስተቀር ሌላ ሴራ አያስፈልገው። አሁን ሁሉ ጊዜም እኛ እኮ ፓርቲ ስንመሰርት እኔ እውነት ለመናገር ፓርቲ ከመመስረቴ በፊት አቶ በረከትን እንደ ማንኛውም ሰው በቴሌቪዥን ነው የማየው። አጋጣሚኛ ፓርቲ መስርተን ሰሞኑን አቶ በረከትን ያሰሯቸው ካድሬው ሁሉ የተሰጠው ግዳጅ አቶ በረከት አገው ብሔራዊ ሸንጎ የሚባል አቋቋሙ ብሎ እንዲያወራ ነው። እሱ ሁሉ ተደርጎ እሱን አሸንፈን ወጥተን በኋላ ደግሞ ሁለቱም ብአዴንና ህወሓት ናቸው አገውን የበደሉት እያልን ስንጮህ ብአዴን በየቦታው እየሄዱ የብአዴን መሪዎች አንቺም ታስታውሻለሽ በእያንዳንዱ ሚዲያ በግል ሚዲያ ጠቅላይ ሚኒስትሩ ትልቅ ስልጣን ያላቸው ምክትል ጠቅላይ ሚኒስትሩ ሳይቀሩ እየሄዱ
አገው ብሔራዊ ሸንጎ የሚባል እንዳታስተናግዱ እያሉ ኤልቲቪ አይቀር ኤምኤን አይቀር ሌላ ሚዲያዎች እየሄዱ ሲዘጉብን በሩን የመንግስትን በስልጣናቸው ሲዘጉ እኛ እየሰደብናቸው ህወሓቶች ጋበዙን እስኪ እንነጋገር ብለው እንደውም እኔ ነኝ እንደውም ባለጌው እነሱ ጠርተው በእነሱ መድረክ ላይ ያገውን ህዝብ እንዴት እንደበደሉት እንዴት እንዳጎሳቆሉት በመድረክ ላይ 700 ምናምን ባለበት መድረክ ላይ ነው በእውነት የዘለፍኳቸው። እንደውም በዚህ አጋጣሚ ይቅርታ መጠየቅ ይገባኝ ከሆነ ይቅርታ ጠይቃለሁ። እነሱ ግን ይህን ሁሉ ችለው በወቅቱ ስተታቸው የሆነውን ነገር አይተው ነው ያገውን ህዝብ በድለናል ያሉት። እነዚህ በተቃራኒ መንገዳችን ሁሉ ይዘጉ ነበር። አንድ አጋጣሚ ግን ልንገርሽ፣ የአማራ ክልል ያንን ሰፊ ዘመቻ በአገው ብሔራዊ ሸንጎ ላይ በማድረጉ 10 ዓመት ብዙ ገንዘብ በሚሊዮን ገንዘብ አወጥተን የማናገኘውን እውቅና 1 ዓመት ባለሞላ ውስጥ አገው ብሔራዊ ሸንጎ ጣራ እንዲነካ አደረገው። አገው ብሔራዊ ሸንጎን በጣም ትልቅ ፓርቲ ያደረገው፣ ተሰሚነታችንን አናረው፣ እውቅናችንን አናረው። ይሄ ያው በድንቁርና ያደረጉት ቢሆንም ግን አጋጣሚው ለኛ ጥሩ ነበረ። ለማንኛውም ወደ ወሎ ያሁን ጥያቄ ስንመለስ ወሎ እኔም ሰምቻለሁ። አንድ የወሎ ምሁራን የሚወያዩበትም ውስጥ ፔጅ ውስጥ አይቻለሁና አብይ ጠቅላይ ሚኒስትር አብይ ገሌና ገሌ ብለው ሰዎቹንም አንዱን ያምቦ አንዱን የአዲስ አበባ የደህንነት ሰራተኛ አድርገው የክልልነት ጥያቄ ኮሚቴ መሪውንና የፓርቲ መሪውን የጠቅላይ ሚኒስትሩ ትእዛዝ ተቀባዮች አድርገው አስቀምጠው አይቻለሁ። ጠቅላይ ሚኒስትሩ ይሄንን አያደርጉም፣ ስለማቃቸው አያደርጉም። እንደውም እሳቸው መታማት ካለባቸው የብሔሮችን መብት ለመመለስ ቁርጠኛ አይደሉም። በተለይ ከአማራ ክልል አንጻር አንጀታቸው ፍጹም አይቆርጥም። ለአማራ ክልል ነው የሚያዳሉት ስላልገባው የአማራ ክልል ፖለቲከኛ እንጂ የአማራ ክልል ፖለቲካን ጭቆና ተቀብለን እንድንኖር ነው ሲስተማቲካሊ የሚሰሩት እሳቸው። እንኳንስና ክልል አድርጉ ብለው ሊሉ ማለት ነው። አድርገው ይሄን አድርገው ከሆነ ግን በጣም ትልቅ ውለታ ሰርተዋል ማለት ነው። ትክክለኛ ስራ ነው የሰሩት። አድርገው ከሆነ ግን አያደርጉም። ምክንያቱም እኛ በሂደታችን ፈትነናል። የህዝብ የብሔር ብሔረሰቦች በተለይም በአማራ ክልል ያለንን መብታችን እንዲጠበቅ አንዲት ስንዝር ወደፊት አይሄድም ጠቅላይ ሚኒስትሩ። የአማራ ፖለቲከኞችን ፊት ነው የሚያዩት። ስለዚህ ጠቅላይ ሚኒስትሩ ይሄን ያደርጋሉ ብዬ አላምንም። አድርገው ከሆነ ግን እንግዲህ የወሎ ዱዓ ሊሆን ይችላል እና ለማንኛውም አሁን ከዚህ በኋላ የወሎ ጥያቄ እየመጣ በሄደ ቁጥር ገና ብዙ አልባሌ ቦታዎች ጋር ያገናኙ እንትናን የላካቸው እንደዚህ ነው ያደረጋቸው እያሉ ሊሆን ይችላል። እኔ በዚህ አጋጣሚ ለወሎ ፖለቲከኞችና ለወሎ ማህበረሰብ አንቂዎች አሁንም ጥያቄውን እያቀነቀኑ ላሉት የምነግራቸው ነገር ጆሮአችሁ እነዚህን ሰዎች አይስማ። በፍጹም ለዓላማችሁ እስከ መጨረሻው ድረስ ጸንታችሁ ሂዱ። ወሎዬነት የሚያኮራ ተግባር ነው። ለወሎዬነት ስትታገሉ ለወሎዬነት አይደለም የታገላችሁት፣ ለኢትዮጵያ ነው የታገላችሁት። በጣም በርካታ በወሎ ስር የነበሩ ወሎዬነትን የሚወዱ ብሔር ብሔረሰቦችን መልሳችሁ አቀፋችሁ ማለት ኢትዮጵያን ከተወሰነ ሸክም ከተወሰነ መከራ ገላገላችኋት ማለት ነው። በተለይም ከአማራ ክልል ገላገላችሁት። የአማራ ክልል ህዝብን የማይጠቅሙ አገርን የማያለሙ ዝም ብለው ብቻ አማራ እያሉ ወጣትን በጦርነት እያስበሉ ትላንትና ትግራይ ጋር ወስደው አስበሉት። ዛሬ የፌዴራል መንግስት ጋር እያስበሉት ነው ያሉት። ስለዚህ የወሎ ልጅ ከዚህ እንዲወጣና እንዲድን ካደረጋችሁና እኛንም በወሎዬነታችን እንድናፈቅ ካደረጋችሁን በጣም ነው የምናመሰግነው። ግን ጠንካሮች መሆን አለባችሁ። አሉባልታውን ተውት። ተሳክቶላችሁ ጠቅላይ ሚኒስትሩ የሚደግፏችሁ ከሆነ ደግሞ
በጣም እድለኞች ናችሁ። ግን አይደግፏችሁም። ትግላችሁና ክንዳችሁ ነው የሚደግፋችሁ። ስለዚህ ጸንታችሁ በጀግንነት ወደፊት ተራመዱ። የአገው ብሔራዊ ሸንጎ እንደ ሸንጎ እንደ ፓርቲ የወሰደው አቋም ባይኖርም እኔ በግሌ ግን በወሎዬነቴም የአገው ብሔራዊ ሸንጎ እንደምታውቁት አገው ብሔራዊ ሸንጎ ጎንደሬም ጎጃሜም ወለየም ነው። እኔ ግን ወለየ ነኝ እንደ ግለሰብ። ስለዚህ ከጎናችሁ ነኝ ለማለት እወዳለሁ።